ከሰው ጋር ካረጋችሁት ንግግር ወይም ተግባቦት በኋላ ኃይላችሁ ተሟጦ ድካም የተሰማችሁን ጊዜ አስታውሱ። ወይም የሚያስፈራ ሐሳብ በአእምሮአችሁ ያለማቋረጥ ሲመላለስ ታዝባችሁ ታውቃላችሁ? ዛሬ ሁላችንም የሚገጥመንን ፈተና በዝርዝር እንመለከታለን። በማህበራዊ ግንኙነት፣ በስራ ቦታ፣ በጓደኝነት እና በሌሎች ከሰዎች ጋር በሚኖረን ግንኙነት አስቸጋሪ ሁኔታ ሲገጥመን፣ አስቸጋሪ ሰዎች ሲገጥሙን እንዴት ሁኔታውን እንይዛለን? እንዴት የሚፈጠሩ ሁኔታዎችን ውስጣዊ ሰላማችን ሳይጎዱ እናልፋቸዋለን የሚለውን በጥልቀት ስለምናይ አብራችሁን ቆዩ። ነገረኛና አስቀያሚ የሥራ ባልደረባ ሆነ ሐሜተኛና አማራሪ ጓደኛ፣ ያለማቋረጥ ጥቅም የሚፈልግ የቤተሰብ አባልም ሆነ ግጭት የሚፈጥር እንግዳ ሰው ማህበራዊ ግንኙነቶችን ድንገት የሚፈነዱ የተቀበሩ ፈንጂዎች ሊያደርጉ ይችላሉ። ነገር ግን የጥንት ሮማውያን የህይወት አስተምሮትና ፍልስፍና እነዚህን ተግዳሮቶች በራስ መተማመንና በውስጣዊ ሰላም የሚያመጡትን ጫና ለመቋቋም የሚያስችል ትክክለኛ መንገድ ቀይሰው አልፈዋል። ይህ ለማህበራዊ ግንኙነትና ከሰው ጋር ለሚኖረን መስተጋብር ትክክለኛ መንገድ የሚቀይስ አስተምሮት ነውና በዚህ ጉዳይ ዙሪያ ጠለቅ ብለን እናያለንና በምናወጣው ሚስጥር ህይወቱን እንዲቀይሩ ቪዲዮውን እስከ መጨረሻው ይዩት። የጥንት ሮማውያን ፍልስፍና ዋናው አስተምሮ የሚነግረን የሌሎች ሰዎች ባህሪ መቆጣጠር እንደማንችል እንድንረዳ ነው። አስገድደን ለባህሪያቸው ኃላፊነት እንዲወስዱ ማድረግ አንችልም። ትሁትና የሰውን ሁኔታ የሚረዱ እንዲሆኑ ማድረግ አንችልም። መቆጣጠር የምንችለው ብቸኛው ነገር ራሳችን የምንሰጠውን ግብረ መልስ ነው። ይህ የአመለካከት ለውጥ ድንቅ የሆነ የውስጥ ሰላምና ነፃነት ያመጣል። ከሌሎች ሰዎች መጥፎና አስቸጋሪ ባህሪ ይልቅ በራስ በጎነታችን፣ በራስ ጥበብና ዕውቀታችን፣ በራስ ድፍረትና ተነሳሽነታችን፣ በራስ ፍትሃዊና ልከኝነት ላይ ማተኮር እንዳለብን ነው የዚህ ትምህርት ዋና ማጠንጠኛ። በተለይ አስቸጋሪ ግለሰቦች ስንጋፈጥ ይህን ማድረግ ጠቀሜታው ላቅ ያለ ሆኖ እናገኘዋለን። በሌሎች ክፋትና አስቸጋሪነት ሳይሆን በራስ በጎነትና መልካምነት ማተኮር በሚናወጥ ባህር ውስጥ ትክክለኛ አቅጣጫ የሚያሳይ ኮምፓስ እንደማያዝ ይቆጠራል። የራስ በጎነት ላይ ለማተኮር መጀመሪያ ሁሉን ሰው የራሱን ሸክም እንደሚሸከምና የራሱ ድክመትና ጉድለት እንዳለበት አንክሮ ሰጥቶ መረዳት ያስፈልጋል። ሰው ሁሉ ድክመትና ጉድለት እንዳለበት ተገንዝቦ መራራትን ወይም ርህራሄን መተግበር እንደ ድክመት ምልክት እንዲቆጠር ሳይሆን የጋራ ሰብአዊነታችንን ግንዛቤ ውስጥ በማስገባት ተቻችሎ ስለመኖር ነው እንጂ። ብዙ ጊዜ የሰዎች መጥፎ እና ጎጂ ድርጊት የሚነሳው በራሳቸው ካላቸው አለመተማመን፣ በራሳቸው በውስጣቸው በሚፈጠረው ስጋትና ካሳለፉት ያለፈ የህይወት ተሞክሮ እንደሆነ ጠቢባን ይናገራሉ። ቢሆንም ርህራሄ ማሳየት ማለት ከሌሎች የሚመጣ ንቀት ዝም ብሎ ማለፍ ወይም ከተገቢው በላይ መብት እንዲጣስ፣ ክብር እንዲነካ መፍቀድ ማለት አይደለም። የመብት ጥሰትና ንቀት ከልክ እንዳያልፍ ግልጽ አድርጎ መስመሮችን ማስቀመጥ አስፈላጊ ነው። የውስጥ ሰላማችን የሚጠበቀው የመታገስ ገደባችንን በአክብሮት አረጋግጠን በግልጽ በማስቀመጥ እና በመናገር ነው። ይህ ወደ አላስፈላጊ ንትርክና ግጭት መግባትን ወይም ነገር ማካረርን የሚያመለክት አይደለም። ለራስ መከታ ራስ ስለመሆንና እውነተኛ ማንነታችን በግልጽ ለሰዎች ስለማሳወቅ እንጂ።
ታዲያ እስካሁን ያየናቸውን መርሆች በዕለት ተዕለት ግንኙነታችን ውስጥ እንዴት በተግባር እናውላለን የሚለውን በግልጽ ማስቀመጥ አስፈላጊ ነው። ከላይ የተነሱትን ዋና ዋና ጽንሰ ሐሳቦች በተግባር ጥቅም ላይ ለማዋል በሚጠቅሙ ዋና ዋና ነጥቦች ለይተን ስናቀርብ፣ አንደኛ በሕይወታችሁ መቆጣጠር የማትችሏቸውን ነገሮች ለይታችሁ እወቁ የሚል ነው። የመጀመሪያው እርምጃ የሕይወትን ተጨባጭ እውነታ አምኖ መቀበል ነው። ለምሳሌ የሌሎች ሰዎች ባህሪ መለወጥ እንደማትችሉ አምናችሁ ተቀበሉ። እናንተ ለሌሎች ሰዎች ባህሪ ወይም ድርጊት የሚሰጡትን ያጸፋ ምላሽ መቆጣጠር ላይ ብቻ አተኩሩ። ያ ማለት በድንገት በንዴት ወይም ደግሞ በስሜታዊነት ለሰዎች ድርጊት ወይም ደግሞ ለሁኔታዎች ምላሽ ሰጥቶ በኋላ ከመጸጸት ለመዳን መጀመሪያ ቆም ብሎ ለሁኔታው የሚሰጠው ምላሽ ማሰብ። ሁለተኛ ሰዎችን ርህራሄ በተሞላበት መንገድ መረዳትን ተግብሩ። ሰዎች ያሉበትን ሁኔታ፣ የእውቀት ደረጃቸውን፣ የመጡበትን አካባቢና ልማድ፣ ያሳለፉትን የኋላ ህይወት፣ ያለፉትን ፈተናና ውጣ ውረድ ግምት ውስጥ ማስገባት። በሰዎች አመለካከትና ሐሳብ ባትስማሙ እንኳን ሁኔታቸውን ከነሱ የእይታ አንግል አንፃር ለማየት እና ለመረዳት መሞከር። ለምሳሌ ጎጂ ድርጊቶችን ዝም ብሎ ማለፍ ወይም ደግሞ ችላ ብሎ መተው ሳይሆን እነዛ ጎጂ ድርጊት ፈጻሚ ሰዎች የባህሪያቸውን መሰረታዊ መነሻ ምክንያት ቆም ብሎ ለማጤንና ለመረዳት መሞከር። እውነታው ሲገለጽ እያንዳንዱ ሰው የሚያደርገው ወይም የሚያስበው ከምን ተነስቶ እንደሆነ በመረዳት ለዛ ሰው መራራትን ያመጣል። ሶስተኛ በማትደራደሩባቸው ነገሮች ላይ የማይወላውል ጠንካራ አቋም ይኑራችሁ። ከሌሎች ሰዎች ምን አይነት ባህሪ እንደምትታገሱ እና እንደማትታገሱ በግልጽ ማስቀመጥና መናገር። በምን ዙሪያ እንደማትደራደሩ፣ ምን ጉዳዮችን አሳልፋችሁ እንደማትሰጡ በግልጽ ማስረዳት ወይም ሰዎች አስቀድመው እንዲያውቁላችሁ መንገር። ባጭሩ ሰዎች እኛን እንዴት ሊይዙን እንደሚገባ አስቀድመው ማስተማር ማለት ነው። የማንታገሰውንና ለድርድር የማናቀርበውን የህይወት ጉዳይ ወይም ደግሞ የህይወት ሁኔታ ስንናገር ቁጥብ እንጂ ቁጡ አለመሆን እና ስሜትንና ፍላጎትን እኔ የምፈልገው እኔ እንደዚህ ተሰምቶኛል፣ እኔ እንደዚህ እንድትሉኝ አልፈልግም፣ እኔ እንደዚህ እንድትረዱኝ አልፈልግም እያሉ ለሰዎች አስቀድሞ ማስረዳትና ማሳወቅ። ለምሳሌ ሁኔታውን እረዳዋለሁ ወይ ደግሞ ሁኔታሽን እረዳለሁ፣ ነገር ግን እኔን ማንም እንደዚህ እንዲናገረኝ፣ እንደዚህ እንዲይዘኝ፣ እንደዚህ እንዲመለከተኝ ፈጽሞ አልፈልግም ብሎ በእርጋታና ስሜታዊነት ባልተቀላቀለበት መንገድ ማስረዳት። አራተኛ በስሜት ሳይሆን በምክንያት ለነገሮች ምላሽ መስጠት። በአስቸጋሪ ሰዎች ንግግር ወይም ደግሞ ተግባቦት አስቸጋሪ ሁኔታ በምትገቡበት ጊዜ ምላሽ ከመስጠታችሁ በፊት ለአፍታ ቆም ብላችሁ ወደ ውስጣችሁ ማሰብና ከራሳችሁ ጋር መምከር። ስሜታችሁ ከፍተኛ ግፊት ያለው ከሆነ ደግሞ በጥልቀት ለተወሰነ ደቂቃ እየተነፈሳችሁ ትንፋሳችሁ ላይ ትኩረት ማድረግ። ፈጥኖ መፈረጅንና ፈጥኖ ድምዳሜ ላይ መድረስን ለተወሰነ ጊዜ ማዘግየት። ራሳችሁን ይህ ጉዳይ ወይም ይህ ሁኔታ የኔን ምላሽ ወይም ደግሞ ጣልቃ ገብነት ይፈልጋል ወይ ብላችሁ መጠየቅ። በዚህ ጉዳይ ላይ ኃይል ማባከን፣ ጊዜ ማባከን ይገባኛል ወይ ብሎ ለራስ መጠየቅ። መልሱ አዎ ከሆነ
ተገቢውንና ትክክለኛውን ምላሽ በትክክለኛው መንገድና በትክክለኛው ሰዓት ለመስጠት ቆም ብሎ ማጤን። አምስተኛ ለውስጣዊ ሰላማችሁ ቅድሚያ ስጡ። የአእምሮ ሰላምና የስሜት ደህንነታችሁ ከሁሉም በላይ እንደሆነ እወቁ። የሌሎች ሰዎች አሉታዊ አስተሳሰብና ክፉ ድርጊት ሰላማችሁን እንዲያደፈርስ አትፍቀዱ። አስፈላጊ ሆኖ ሲገኝ ደግሞ ከአስቀያሚና ከተንኮለኛ ሰዎች ጋር ያላችሁን ቁርኝት ማላላት፣ ካስፈለገም ማስወገድና ከነሱ ማራቅ፣ ከሚጎዱ ሁኔታዎች ራሳችሁን ማራቅ። ይህን ስታረጉ ማንንም እየጎዳችሁ ሳይሆን ለራሳችሁ ውለታ እየዋላችሁ እንደሆነ አስታውሱ። እነዚህንና ሌሎች በቻናላችን የተጫኑ የጥንት ጠቢባን አስተምሮቶችና የህይወት ፍልስፍናዎች ተጠቅማችሁ ያስተሳሰብ ለውጥ በማምጣት ፈታኝ የዕለት ከዕለት ግንኙነቶቻችሁን ከአሰናካይነት ወደ ለግል ስብዕና እድገትና ራስን በበላይነት ለመምራት መልካም የመማሪያ እድሎች አድርጋችሁ ለመለወጥ ትችላላችሁ። በቁጣ ወይም በብስጭት ምላሽ ከመስጠት ይልቅ በጥበብ በማስተዋልና በትዕግስት ምላሽ መስጠትን በሚመቻችሁ አግባብ መለማመድ ትችላላችሁ። ምንም እንኳን ውጫዊ ሁኔታዎችና አስቸጋሪ የሰዎች ባህሪ የማንቆጣጠራቸው ነገሮች ቢሆኑ እንኳን የስሜት ልህቀትን፣ ጽናትን ማሳደግና ውስጣዊ ሰላማችንን መጠበቅ የምንችልባቸው መንገዶች አይቀርም። ይህ ሲባል በዙሪያችን ለሚከናወኑ ጉዳዮች ግድየለሽ መሆን ወይም ደግሞ ግድ የማይሰጠን ሆነን መተው ሳይሆን በምንሰጠው ግብረ መልስ ወይም ደግሞ ለሚከናወኑ ነገሮች፣ ለሚመጡብን ነገሮች በምንሰጠው ግብረ መልስ የበላይነት መውሰድና አስተዋይነትን መተግበር ማለት ነው። ሰዎች ጋር ያለንን ግንኙነት አስቸጋሪ እንዳይሆን የበለጠ የውስጥ ሰላም ለመፍጠር ዝግጁ ከሆኑ ሰዎች ጋር ያላችሁ ግንኙነት አስቸጋሪ እንዳይሆን እና የበለጠ የውስጥ ሰላም ለመፍጠር ዝግጁ ከሆናችሁ እነዚህን መርሆች ከአሁን ጀምራችሁ በዕለት ተዕለት ህይወታችሁ ልምምድ ማድረግ ጀምሩ። ደግሞ በቻናላችን አስተያየት መስጫ ላይ ዛቢዎቻችሁን እንድታስቀምጡልን አስተያየት መስጫ ሳጥን ውስጥ አስተያየታችሁን እንድትጽፉልን ለግል ስብዕናና ለአስተሳሰብ ለውጥ የሚረዱ የጥንታውያን ጠቢባን አስተምሮቶች ቶሎ እንዲደርሱ ላይክ፣ ሰብስክራይብ እና ሼር ያድርጉ። እንዲሁም የደወል ምልክቷን መጫንዎትን እንዳይረሱ። ውድ ተመልካቾቻችን ይህ ቪዲዮ ጠቃሚ ነጥቦችን እንደወሰዳችሁ ተስፋ አለን። እስከሚቀጥለው ጊዜ ድረስ የተረጋጋችሁ ቶናችሁ እየጠበቃችሁና አስተዋይ ሆናችሁ እንድትቆዩ እያለን እንሰናበታለን።